ወዮ ጓደኞቼ በዱባይ በአገር ውስጥ ያላችሁ እገልሃለሁ ቴሬኒና ኒና ኒና ቴሬኒና ቴሬኒና ኒና ኒና ቆይ ቴሬኒና ቴሬኒና ኒና ኒና ቴሬኒና ቴሬኒና ኒና ኒና ቆይ ቴሬኒና አካል ጉዳተኛ ጋይስ እንግዲህ ዛሬም ተመልሰናል። አውቃለሁ ጠፍቻለሁ። ዛሬም ባባበዱ ቪዲዮ መጥቻለሁ። እሺ አብርሃም ለሱ የሚጠይቀው ጥያቄ አለ ለታይታን አንተ መጤ ነው ማለት ነው። ገባህ አይደል? እኔ ደግሞ ሲኒየር ነኝ። እሱን ደግሞ ሪንግ ውስጥ አሳያለሁ። አሮን ጊቭ አ ፋክ ማኒጋ አችና ያችራዳ ልጆች እችና መችና ተናማችና ታቷ እንጂ ከንታካሽ ቆጣኝ ምን ወለኝ ከሚጋናውላ ጎልዱን ይዘን ነው የምንወጣው። እሺ እና አብርሽ እሱ ባለው ነገር ላይ ምን ትላለህ? አይ ያለው ስላልገባኝ በአማርኛ ተተርጉሞ ቢቀርብልኝ እችና መችና ይመጀው። እንግዲህ ያ ሁሉ ጃም ለማሸነፍ ካልሆነ ጉዱ ፈላ። ለፊት አስገድለኝ ነበር። እናንተ ረፉ። እኔ በዚህኛው ቀን ነቃተሊና እንዲያሸንፍ በደንብ ነው የቋጠርኩት። ሄዶና እሱ ቢያሸንፉ ውስጤ ነው። ኩኩሻና ውድ ባለቤቱ ለመላ እዚህ ቲክቶክ ላይ ላለ ለመላ ኢትዮጵያውያን በጣም ትልቅ ትምህርት ናቸው። በጣም ስፔሻሊ የካፕል ቪዲዮ ለምትሰሩ ሳይካትሪስት ነን ትዳር እናገናኛለን ምናምን የሆነ ነገር እንመክራለን ለምትሉ ሰዎች ከዚህ በላይ ትምህርት የለም። እነዚህ ሁለት ሰዎች ላይ እንደምናየው ማለት ነው። ለምሳሌ ኩኩሻው ላይቭ ላይ ወይ ደግሞ የሆነ ቪዲዮ ላይ ሚስት ከታለች ምናምን የታለች ዋይፍ ምናምን ሲባል ምንድነው የሚለው? አባቴ አካውንት አላት ሄደ ቼክ አርጋት። ባራዳ ቋንቋ ማለት ነው። የፋሚሊ ኬዝ አለባለፈው የፋሚሊ ነው በቃ ማለት ይሄንን ባይዘው ይሄንን ንግግር ለማወቅ ይሄንን ልብ ለማግኘት ማለት ነው በቃ የሆነ ልትሰጥ ይገባል። ስለተማርክ ብቻ አታገኘው። ይሄ ያራዳ ልጅ የፋሚሊ ኬዝ የፋሚሊ ነው አለ። በቃ 5 ሳንቲ ነገር ግደለው አትነግር አይነግርክም። ስለሚስቱ አያወራልህም። እሷ ጋር ሂዱ ሚስቱ ኬኳ ጋር ኩኩሻስ ምናምን ስትላት እኔ ልጆቼ ማሳደግ ነው የምፈልገው እኔ ማስታወቂያ አሰሩኝ ትላለች እንጂ እንዲህ አርጎኝ እንደዚህ ብሎኝ እንደዚህ እንትን ብዬለት እንዲህ ሞቼለት ተፈልጬለት አትልሽም። ይሄ ቪዲዮ እዚህ ካፕል ነን እያላችሁ ዛሬ ጨጨብሳ እንስራለት ሚስቴን ሰርፕራይዝ ላርጋት ምናምን ለምትሉ ሰዎች ፍቅራችሁ እዚህ ድረስ ነው መሆን ያለበት። በቃ እዚህ ድረስ እስከ መከባበር ድረስ ፎንቃው ብቻውን ምንም አባቱ የሚሰራው ነገር የለም ማለት ነው። መከባበር ያስፈልጋልና የመጨረሻ በቃ ነው የተመቹኝ። አብዛኛውን ኢትዮጵያዊ ፍርድ ቤት የሚሄድ ኬዝና ሚዲያ ላይ የሚወጣን ኬዝ ለይቶ አያውቅም። የሚዲያውን ፍርድ ቤት የፍርድ ቤቱን ደግሞ ሚዲያ ላይ ይዞ ይመጣል። እስፔሻሊ በልጆቻችሁ በፋሚሊ ስቶሪያችሁ ባላችሁ ፐርሰናል ነገር ተናግራችሁ ሚዲያ ላይ ፈምሳችሁ አቴንሽን አግኝታችሁ የሆነ ነገር ውስጥ መግባት ለምትፈልጉ ሰዎች ይሄ ትልቅ ነገር ነው። እስፔሻሊ ልጅ ይዛችሁ ጀነሬሽን የሚቀጥል ጀነሬሽን እጃችሁ ላይ ይዛችሁ እኔ እኮ ያሳለፍኩን ነገር የነሱ የልጆቼ አባት ወይ ደግሞ ባል ደግሞ የልጆቼ እናት ያረጋችኝ ነገር የምትሉት ልጆች ዛሬ የ5 ዓመት የ6 ዓመት የ10 ዓመት ልጅ ይዛችሁ የምታወሩት ወሬ እኚህ ልጆች 18 ዓመት ላይ ሲደርሱ በእኛ ታሪክ ሚዲያ ላይ ተነግድ ነበር ተነግጂ ነበር እናቴ አባቴ ይሏቸዋል። ይሄ ግልጽ ነው የምታዩት ነገር ነው መጨረሻ ላይ ማለት ነው። ለዛ በልጆቻችሁ በፋሚሊ አይነገድም። በቃ በሚወዱት አያምርም ሀሜት ለሰሚም አይበጅ ይላል ቴዲ አፍሮ። በቃ በሚወዱት አያምርም ሀሜት በቃ አለቀ ካላለ ክፉ ነገር አታውሩ። ከኩኩሻና ከውድ ባለቤቱ መማር ያስፈልጋልና ጋይስ ፎሎ አድርጓቸው። ካፕሎች ስፔሻሊ ፎሎ አድርጓቸው ይጠቅሟቸዋል።
love you አራኔስ ለማልማሽ አራኔስ ለማን አይሆንለት ወዲያንቺ ርቆ መቻል ያውቃል ማሳለፍ ስቆ አይሆንለት ወዲያንቺ ርቆ መቻል ያውቃል ማሳለፍ ስቆ ለዛ ቢሆን ጥሩ ነው። ማን ነው የሚከፍል? ድንች ይከፍላል። ለምን እኔ? ምክንያቱም አንተ ብቻ ነህ ኪስ ያለ። ኪስ የለኝም እኮ። ያ ምንድነው ታዲያ? ይሄ የቃሪያ የጥቅል ጎመን ምናምን ታሪክ ሌላ ሌቭል ደርሷል። አሁን የሀገራችን ፊልም የሚሰሩ እነዚህ አጫጭር የዩቲዩብ ድራማ የሚሰሩትን ምናምን የምን በጣም እየበለጣቸው ነው በታሪክ ደረጃ። ዳውዳ እሳቱ 1 ሚሊዮን መግባትሽ ምክንያት አድርጎ ይሄን ቪዲዮ ስንት ላይ ካገኘ አይፎን 17 ይፈታል። ስለራሱ ያዘው ገሎ ቀበረው። ኧረ ተገርመሃል። ተነስኪ በእናትህ ለውዝ ገዝተህ ና። ለውዝ? አዎ ልንነክስ ነው። ቀድመሽ አልነግረኝም ነበር? ኳርጋ ጫጭሽ ፈርሽ የምጠብቅሽ ምን ችግር አለው? ደግሞ ያበዳቃል። እሺ ዛሬ በኔ ነው። እኔ ለልጆቹ የለውዝ ቅቤ ነው ያልኩክ። እንኳንም ነገርከኝ። ተሳፋሪ ቸኮልክ ማን ነበር? ፍርድ ቤት ኬዝ ይሰራው ኢፌክት ጉድ ሰበር። እዛኑ ደግሞ መልኩ ሲደንግጡ እንዲሉኝ ሽፋሽፍቶ አልቀረ ምን አልቀረ ሄሎ ጾም አንዝም ነገር እከካም እኔ እናንተ አመቱን ሙሉ ጾም ላይ አልነበርን እንዴ? ስጋ ነክ ነገር ቅባት ያለው ነገር እንኳን ገናንና ፋሲካን አይደል ጾም ተደን እየበላ ነው ወይስ ቅርጽ ለማዝ ከቸከስ ጋር ሆነ ነው? ደውለኝ ነገ ጾም አንይዝም። ያበሻ ኑሮ ጾም ነው። ጾሙም ጾም ነው፣ ፍቺውም ጾም ነው። ያው ጾም መያዣና ጾም መፍቻ እያለ እንብላ እንጂ ልጅ ያለው ከእናትና ከአባት ማን ቢሞት ትመርጣለህ ይሉኛል። እኔ ሁለቱም ሞተው ብስኩት ቢገዛልኝ ነበር የሚመርጠው። ውስጥ የሚለኝ እንደዛ ነው። ግን ለሰው ውስጥ ሁለቱም ይኑርልኝና እኔ ብሞት ይሻለኛል አለ። እያዋሻው ውሸት። ሕፃን ልጅ ንጹህ ነው ይባላል። ንጻቱ ግን ምንም አይታየኝ። ኢራን የምትወረውረው ሚሳይል እዚያ አይመጣሙ አይደለም ፈለክ ካልኩት አይ ትምህርት ቤታችን ፈንድቶ አማርኛ ቲቸራችን ከሞተች ሕፃን ልጅ ንጹህ አይደለም። አንተ ጉሙ ጻነነ ነው እንጂ እኛ እንደዛ አላደግና ምስር እንኳን 10 ብር ሲገባ 10 ብር 1 ኪሎ ታዲያ አቶ ችግር አስገብተው ህዝቡን ሊጨርሱ እንዴት እንደዚህ ይሸጣል? የሷ ዘመን ግን ምን አይነት ነበር? ህዝቡን ሊያስጨርሱ ነው። ከባድ እኮ እንደ ቀልድ ከየት ይመጣል 10 ብር? ከየት ይመጣል ምስር? ታዲያ የሚያበጀው ማማሰለ ባለስልጣናት ናቸው። እነሱም ጥቅም ስላለባቸው አይጠቁም አረጉ። እቺ ሴት ያለችበት ዓለም ሁሌም ነው የሚያስገርመኝ። እግዚአብሔርን ማለት ምን ያህል ኑሮ ርካሽ ሆኖ ነበረ። ሙሽሪት ሙሽራ እንኳን ደስ አላችሁ ሙሽቃለኝ የቃልቢ ያናምና አጉላቸው ጭርት በጭርት ነው የሚጨርሱት። ችግሩ የሚመነጨው ከከተማ ልጅ ነው። አሎ ከሚለው ከፍሪኩ ችግሩ የሚመነጨው ከከተማ ልጅ ነው። የከተማ ልጅ ምን ብሎ ዘፈነ? ቺኳን ላፍት ሳረጋ ይኸው አጅረው የኛ ዘመድ ደግሞ ይኸው ላስ አጠባት በመላዘ ላስ የከተማ ልጅ ካፍ ላይ ምንድነው? እናት አስክረምነሽ እንደ ለላስሽ ይኸው እሱን ሰማ ይኸው ላስ በሰርጉ ቀን በጌታ በኢየሱስ ስም ቱይት ሜካፕ አልነበረውም ግን ፊቷ ከነ ሜካፕ አልሳት እንደ ወይኔ እንዴት ነህ? አሉ ሰላም ደህና ነህ ወይ? አሉ ሁሉ ሰላም ክረምት ሁሉ እንዴት ይዞሃል? በጣም ይበልጠው በጣም ብርድ አለ። ብርድ አለ። አዎ ብርድ አለ። ትንሽ ሞቅ ያለ እንደው እናንተ ወጣት ናችሁ። አንቺም እኮ ወጣቶች ናችሁ። አንቺ ታውን ተው የኔ ቆንጆ
እኔ ናት ኡፋ ልጅ ነኝ ልጅ ነሽ ገና በቁቅላት እሺ ተወልዶታል ተወልሻል ቴክስትን አየሁት ቴክስትን አየሁት ታታሪነትህ በእርግጥ ልብ የሚነካ ነው በባሌም በወሌም የመለወጥ ፍላጎት ገብቶኛል እሱ በማለም ያውቀው ነው ስለዚህ GT4 የሚባለውን ነገር ጨምሬልሃለሁ ዲስ ነው እንዴ አትበይኝ ገመቺስ አትበይኝ ኮርላ አላህ ይሰጠናል እሺ በይኝና እስቲ እንስማው አትበይኝ ገመቺስ ሰላም አትበይኝ ኮርላ ሰላም አትበይኝ ሰላም የገንዘብ እንጂ የመልክ ችግር ያለብኝ አይመስለኝም። ትንሽ ኢንቨስት ቢደረግብኝ አበባው በስመ አብ ወልድ ወመንፈስ ቅዱስ እንዲቻላል ዲታ ቦታው ነው የምታምረው በፈጣሪ ስም Take it my dick. Take a swag and you got it. Skin a car. Sauce with that. It's a baby. Sit there and tell me where to go. When you bought a guy like the go. That's a real ditch. Can't come in the south of God. That's how we got ditch. On the street. እኔ ጠፋው እኔ የለውም ጋይስ ልጅቷ እኮ ገና 13 14 ዓመት ቢሆናት ነው ገና እኮ 13 14 ዓመት ቢሆናት ነው ወይኔ ቅዱስ ገብርኤል ኧረ በእግዚአብሔር ወላጆች ልጆቻችሁን ጠብቁ ተው ግን ኦ ማይ ጋድ ማዘር ይኸው እቺን ሱሪዋን አውልቀሽ ሱሪ ነው አይለበሰችው ሱሪዋን አውልቀሽ 40 ግረፊያት በቃ ቆይ ነው እናቱ ላይ ሙድ እየያዘ ነው እንድና ይባለው እሺ ይሄ እግዚአብሔርን እንደማይመለሱ ይው አካዳቸው ያስታውቃል እሺ የሁሉ ጓዝና የሁሉ አሸኛኘት ምንድነው እደው ሊመለሱ አይደል የተነጋገር እና አባቱ ያየዋር ለአባቱ ጭራሽ ወደዚህ ሀገር እንዳትመለስ እያለ እየመከረው ይው ማርያምን ይው በደንብ ይው ማዝም ብለ እንዳትመለስ ጭራሽ እያለው ነው እቺኛዋን ደግሞ ተመልከታት ተነቃብኝ ከሆን ተነቃብኝ ብላ ያታርጋ ጮልቃ የምታየው ኦ ጭራሽ ወደዚህ እንዳትመለሱ ተብሎ ተነግ አየው እንጂ የነኛውን ደግሞ ሳቅሳቅ ይሏል አየው በደስታ እስከሚወጣ ማለት ነው አላመንም ጭራሽ እንደማይመለሱ ያውቁታል ሁላችሁ አሁን እኛ ዘጋቢ ዝም ብላችሁ አርፋችሁ ቁጭ በሉ ጠፉ ምናምን አያስፈልግም የጠፋ አንተ ዘጋቢው ነው የጠፋ ተዚህ ምድር ላይ ማለት አየው እንጂ ልጆቹ በቃ በጣም ነው የሚሰናበቱ እንደማይመለሱ ሲጀመር በቃ ተስማምተው ተሰነባብተው እንሄዱት እግዚአብሔር ያርግላችሁ ይሳካላችሁ ይመቻቸው
እኔም እድሉን ባገኝ እምራለሁ። ወዮ አባቴ ወዮ ጓደኞቼ በዱባይም በሀገር ውስጥ ያላችሁ አጽናኑኝ። አሁን በዚህ ብስቅ በኔ የሚፈረዳል ወይ? ወንድሜ እግዚአብሔር ያጽና። አይዞ ሁላችንም ወደዛው ነን። አይዞ እንደዚህ አታልቅስ። ወንድ ልጅ እንደው ሲያለቅስ እኔ አይዞ ወንድሜ። ግን አንድ ጥያቄ አለኝ። ተቀጥሏል ሀዘኑ ከዱባይና ከሀገር ውስጥ ውጭ ያሉትን አይመለከትም ነው ወይስ ኑዛዜው ላይ እንደዛ ነው የሚለው? እኔ እንዳትቀያየም ብዬ ነው። ሰው ባለጌ ነው። እንግዲህ እኔም ደርሻለሁ። ያው የአቅሜን ኮፒ ሊንክ እና ሪፖስት አድርጌያለሁ። የእዝንም መኒጋን ነገር ልኬያለሁ። ፈጣሪ እንግዲህ አባትን ነፍስ ከጌመሮች ጎን ማለቴ ከደጋጎቹ ጎን ያሳርፈልን። ነፍሳቸውን ደግሞ በቲክቶክ አዋርደልን ማለቴ በአጸደ ገነት እንትን ይበል። ሀዘንህን እንግዲህ ቫይራል ያውጣል። ሀዘንህን ያጽና፣ ያበርታ ወንድሜ አይዞ። እና ሁላችሁም እንግዲህ ለቅሶን በእንትን ድረሱት። ያው ግን ከእንባህ ንፍጥህ ቀደመ እንደው አረዲያ